አሰላሙ አለይኩም እንዴት ናቸው የዩቱብ ቤተሰቦቼ? ቤተሰብ ፕላስ ሁሉ ሰላም ከኔ ጋር ሁሉ አሸወይና ነው አልሐምዱሊላህ። ረመዳን እንዴት ይዟችኋል? ሊያልቅብን ነው፣ ቅር ብሎናል። እሺ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምሰራላችሁ ኢትዮጵያ ውስጥ በነገራችን ላይ እኔ ሰርቼውም ባልቼውም አይቼውም አላቅም። እንግዲህ እዚህ ነው ማውቀው። በጣም ነው የሚጣፍጠው። ብቻ ሞክሩትና ስለተመቸኝ ነው የሰራውላችሁ። እሺ የሚያስፈልገን ድንች፣ ስሙ በስንየት በጣጥስ ነው የሚሉት እንግዲህ እና የሚያስፈልገን ድንች ነው። ምንድነው ድንች፣ ዋናው ነገር ድንች ነው። ሞልጭ አድርጋችሁ አጥባችሁ ትጥዱታላችሁ። በጎን ደግሞ ክሽናችሁን ትሰራላችሁ። ለክሽናው የተጠቀምኩት 2 ራስ ሽንኩርት፣ 2 ካሮት እና ቃሪያ፣ ፍልፍል ሮሚ ነው የተጠቀምኩት እና የተፈጨ ዶሮ፣ አጥንት የሌለው ዶሮ ማለት ነው። እናንተ እንደ ፍላጎታችሁ ከፈለጋችሁ ስጋ መጠቀም ትችላላችሁ። ከፈለጋችሁም በኩዳር ብቻ መስራት ትችላላችሁ። እንደ ቤታችሁ እንደ ፍላጎታችሁ ነው መስራት ያለባችሁ። በጣም ነው የሚጣፍጠው እንዴትም ብታረጉት። ብቻ መጀመሪያ ሽንኩርቴን ያበሰልኩኝ፣ ዘይት ጨምሬ ያበሰልኩት አመለጠኝ። ቪዲዮ እኔ እያወራው እያያችሁ በደንብ አድርጋችሁ ይሁን። እንግዲህ ሽንኩርቴን ያበሰልኩኝ፣ ከዛ በኋላ ዶሮዬን ጨመርኩኝ። ከዛ ልክ ሲበስልላችሁ ዶሮ በሰል ሲል ቅመማችሁን ትጨምራላችሁ። የተጠቀምኩት ቅመም ቤት ውስጥ ያዘጋጀሁት ነው። እኔ ራሴ ያዘጋጅቼው ነው። በጣም ቆንጆ ቅመም ነው። ቤት ያዘጋጃችሁት ቅመም ከሌላችሁ ቤት ያላችሁ ኖርማሊ ጊዜ የምትጠቀሙት ቅመም ነው። ግን ከባድ ባይሆንና ባይበዛ ይሻላል። ብቻ ቆንዶ በርበሬና እርድ ማዕጁን ነው የጨመርኩበት ቤት ከሰራሁት ቅመሜ ማለት ነው። እና በጣም ብዙ ቅመም አያስፈልገውም። ከዛ በኋላ ሲበስልላችሁ ካሮታችሁን ያዘጋጃችሁትን ካሮት፣ ፍልፍል ሮሚና እንዲሁም ቃሪያችሁን ትጨምራላችሁ። ሲበስል በደንብ እንደዚህ ምጥጥ ብሎ ሲበስል ዘይት እኔ ብዙ አላበዛም። በምንም ነገር ዘይት አላበዛም። በነገራችን ላይ ቅመምም ዘይትም ጨውም ሱካርም ብዙ አትጠቀሙ፣ በሽታ ነው። አዎ በትርፍ ጊዜ እንደ ዶክተርም ስለሚያጫውተኝ ነው። እሺ በጣም ነው የሚያምረው። እሺ በዚህ መልኩ ታማስሉታላችሁ። ከዛ ይሄን ከጨመራችሁ በኋላ እሳታችሁን ወዲያውን ብታጠፉት ትንሽ 1-2 ደቂቃ ብቻ አቆዩት። ቀንሳችሁ እሳታችሁን በኋላ ላይ ፎሮን ላይ ስለሚደረግ የግዴታ መብሰል አያስፈልገውም። በዚህ መልኩ አልቆልኛል። ወሬ ያለቀ፣ እሱ ኦሬዲ አላለቀም። ብቻ በነገራችን ላይ መጀመሪያ ቀርጾ ከዛ በኋላ ድምጽ ማስገባት እኔ በጣም ነው የሚከብደኝ። ማለቴ በቃ ወይ ቪዲዮ ያመልጠኛል፣ በእኩል መሄድ እኮ አልችልም። እና አሁን የተቀረጸው መቼ ነው? እኔ እየለቀኩት ያለሁት መቼ ነው? እየሰራሁት ያለሁት መቼ ነው? ተከየሉ። ብቻ እሱ አልቆልኛል። ከዛ በኋላ በነገራችን ላይ እንደ በሸምን ነው የምትሰሩት። በቃ የሚለየው ያ መኮሮና ይሄ ድንች መሆኑ ብቻ ነው። ከዛ ቅቤ ትጨምራላችሁ። ዝብዳ ማለት ነው። ያው ቅቤ ነው የነሱ ቅቤ ማለት ነው። እንዳልኳችሁ አላልኳችሁም ለካ እኛ 2 ነን። እንደ ቤተሰባችሁ ብዛት ስሩ ብያችኋለሁ። አዎ እኛ 2 ስለሆንን ትንሽ ነው ያደረኩት። 1 ማንኪያ ከግማሽ ዱቄት አድርጉበት ቅቤያችሁ ሲቀልጥ። ከዛ እሳታችሁን ታዲያ ቀንሱት። እሳታችሁን ቀንሳችሁ ትንሽ ዱቄቱ ይብሰል፣ ትንሽ 1-5 ደቂቃ በዚህ መልኩ እያማሰላችሁ ቆዩ። ከዛ በኋላ ወተት ሳውዲ አድርጉበት። ሀሊብ ሳውዲ ቆንጆ ነው እና በጣም ሳይቀጥን በጣም ሳይወፍር መካከለኛ ሆኖ አብስሉት። ከዛ በደንብ ሲንተከተክ ምን ታደርጋላችሁ? ቆንዶ በርበሬ ምንድነው? ቆንዶ በርበሬና የተፈጨ ቆንዶ በርበሬና እንትን ታደርጋላችሁ፣ ጨው። በነገራችን ላይ ይሄ ምግብ እንትን ይወዳል፣ ዘይቱንና ቆንዶ በርበሬ። በቃ በእያንዳንዱ እንትናችሁ በክሽናችሁም በዚህም መጨረሻ ላይ ድንቹንም እንትን ስታሹ በደንብ ነው ቆንዶ በርበሬ የምትጠቀሙት። በዚህ መልኩ ይሄኛው ደግሞ አልቆልኛል። ከዛ በኋላ ወደ ድንች እሄዳለሁ። እየሄሽ ሶፊያ ኦሬዲ ወሬሽ አለቀ፣ አንቺ እዚው ቀረሽ። እየሄሽ
ከዛ ድንቻችሁን ትልጣላችሁ። ጓንት ካላችሁ ጓንት አድርጉ፣ ከሌላችሁ ደግሞ እጃችሁን በአጃክስ ሙልጭ አድርጋችሁ ታጠቡና ግቡበት። ችግር የለውም። ዋናው ነገር ይብረድላችሁ። ካልበረደ ያቃጥላችኋል። ጊዜ ከሌላችሁ ቀዝቃዛ ውሃ አድርጉበት። ችግር የለውም ከመላጣችሁ በፊት። ታዲያ ጊዜ ካላችሁ ደግሞ አብርዱት። ሌላውን እስከምትሰሩ ድረስ ይበርድላችኋል። በዚህ መልኩ እየላጥኩት ነው። እኔ ወሬ ያልቋል። እኔ ገና አልጨረስኩም። እሺ በዚህ መልኩ ጨርሻለሁ። ከዛ በዚህ መልኩ ፍርክስ ታድርጉታላችሁ። በጣም አትሹት። ቢታሽም ችግር የለውም። እንደዚህ ፍርክስ ነገር ብሎም እንትን ቢል ችግር የለውም። ግን ያው ክብ ለማድረግ የሚመቸው በደንብ ሲታሽ ነው። ብቻ ቆንጆ በርበሬ ታድርጋላችሁ። ጨው እና ዘይቱን። ብዙ ሰዎች ሲሰሩ ሲጀመር የሚሰራውን በእንትን ነው። ይሄ በአሁን በዝብዳው ባልኳችሁ ማለት ነው። በሱ ነው የሚታሸው። ግን እኔ አልወደውም እሱን ነገር ብዙም ስለማይመቸኝ እንትን አደረኩኝ። ዘይቱን አሸሁት። እሱን አሽቼ ጨረስኩኝ፣ አዘጋጀውኝ። ከዛ የሰራሁትን ክሽና ከታች ታደርጋላችሁ። ከዛ ደግሞ ጁብን ሞዘሬላ። በነገራችን ላይ የተጠቀምኩት ጁብን ሞዘሬላ ስሙ ቡክ ነውና እኔ ስማቸው የተለያየ ምናምን እንደሆነ አላውቅም ነበር። አንድ አይነት ነው የሚመስሉኝ የነበረውና እንዳስቁብኝና ለመጀመሪያ ጊዜ ነው የሞከርኩት። በጣም ነው ያኔ ስትበሉትም ይጣፍጣል፣ ለአይንም እንደዚህ። በኋላ እንግዲህ ትመሰክራላችሁ። በጣም ቆንጆ ነው። የቡክ ጁብን ሞዘሬላ በጣም ቆንጆ ነው። በዚህ መልኩ ትንሽ ታደርጋላችሁ። ከላዩ ብዙም ሳይሆን ትንሽ በስ እንዲያያይዘው አማርኛ አጠረኝ። ከዛ ያዘጋጃችሁትን ድንች በክብ እንደዚህ ትሰሩታላችሁ። እኔ እንዳጋጣሚ ሆኖ ስሁር ደርሶ ስለነበረ አንዱን ወፍራም፣ አንዱን ቀጭን፣ አንዱን የሆነ ነገር በቃ ብዶን ቅርጽ ባላ ቅርጽ ነው ያደረኩት። ብቻ እናንተ ጊዜ ካላችሁ ላይን እንዲያምር ማለት ነው። ችግር የለውም እንደዚህ ቢበላሽም፣ ግን ላይን እንዲያምር በደንብ አድርጋችሁ እንደ ጌማት አይነት ቅርጽ ታደርጉታላችሁ። ክብ በዚህ መልኩ ደርድሬ ጨርሻለሁ። ከዛ በኋላ ቅድም የሰራችሁትን ስሙ ምንድን ነው አላውቀውም፣ ከላይ ታደርጉበታላችሁ። ካላወቅሽ ምን አመጣሽ እዚህ የሚል ሰው አይጠፋም። ብቻ ሁሉ ነገሩ በነገራችን ላይ ልክ እንደ እንትን ነው። በቃ በሸምል በሉት። ድንችና መኮረና ቦታውን ቀይሮ ነው። ብቻ ይሄኛው የምር በጣም ነው የሚጣፍጠው። ሞክሩት እና በትንሹ ነው የምታደርጉት። እኔም በትንሹ ነው ያደረኩት የቅድሙን ነገር። ከዛ በኋላ ስጨርሱ ከላይ ጁብን ሞዘሬላችሁን ታደርጋላችሁ። ይህን እስከምትጨማምሩ ግን መጀመሪያ ፎርናችሁ መሸቀል አለበት፣ አሸንቶሎ እንዲደርስላችሁ። እኔ ኦልሬዲ ከፍቼው ነበረ። ከላይም ከታችም እኩል ነው የምከፍቱት፣ ግን ወደ ታች በደንብ ዝቅ ታደርጉታላችሁ። የታችሁ በደንብ ቀስ ብሎ መብሰል አለበት። የላዩ ቶሎ ስለሚበስል የታችሁ በደንብ እንደዚህ የሆነ እንደ መንተክተክ ነገር ሲል የላዩ ቃላ ሲል ማውጣት። እሺ በዚህ መልኩ አልቆልኛል። እንዴት አባቱ እንደሚያምር ማሻአላ ወላሂ በጣም ነው የሚያምረው። ሞክሩት እና በሌላ በአዲስ ቪዲዮ እስከምመለስ ድረስ ሰብስክራይብ አድርጉኝ፣ አበረታቱኝ። ስጠፋ በዛው እንዳጠፉ የቴሽ የጠፋሽ ተብሎ እኮ ይፈልጋል። አዎ ላይክም አድርጉ፣ ኮሜንትም ስጡ፣ እስኪ አስተያየትም ስጡኝ። ምን ማስተካከል አለብኝ